Ya bicho maravilla, que hoy han callado. Le acoger de la vara con el alega beto. Riche, sobar. Ya no que ya. Giladi, giladi. أبي وقالت سلام وين بيونا يوم ويدا سالي بعد من أفريقيا كمان Le accogliere che se le lava racco. Chi non le accogliere? Abba. كاكليه وحكموش كاكليه وحكمون مانجستن كاكسيدوش تبقى سانج كاكسيدو كواري سوما ين كنت مراد منك اوج نانقام يوم يوم توريا هم كان لا مو id wala bane bukkane ko id bate bukkane id wala bane bukkane undanna na ko mate molin karamo no as unde wala Ale tutti la hundi mas abu balik ale tutti la abayo أنا عنده على كده أعتقد إيه أفرين كقول توب يسكم بس إيه أنا عنده مالي ليش هروقو تو مسكمل يمشي كده كقول ليش هروقو يمشي كده ليش يعني يقومينا هنا أي عادي يا فايز
ታሬ ሰው አይምጣ ታሬ ወደዛ ይሁን አይምጣ ታሬ እዛው ይሁን ወደዛው እዛው ወደዛው ብዙ ነገር
Kajiru amara nem dasu, wakite goda nem dasu, wolo kabera nem dasu, maro masa nem dasu, oga tola ita nem dasu, barca sidamo nem dasu, bujura nama nem dasu. Kado dapat tibeye na tibeya to kabala nula dapat diye, dasu aman abukoyo dasu, daramasaki damo gako, ondele betim, olezo nanem, onjaje betom. Dasu, aku lebih dijo, jika doa akan sando akan semua monorando. Aba Ashami kan Shabeta Alamadin cho Asham. Aba Ashami Aba Baran Ashami Ashami Ashami. Aku karakter. Ada kita. Mora, mora.
ሁላችንም አንድ ጊዜ እንሰማለን። ኢየሱስም እንደሞተና እንደተነሳ ከሙታን እንዲሁ በኢየሱስ ያምኑ ሙታን እግዚአብሔር ከእርሱ ጋር ያመጣቸዋልና ይላል። ወንድማችን ዛሬ እንደ እግዚአብሔር ቃል አፈር ነህና ወደ አፈር ትመለሳለህ ብሎ እግዚአብሔር በደነገገው መሰረት አፈር ወደ አፈር ይመለሳል። ነገር ግን ወንድማችን ሞቶ አይቀርም። አንድ ቀን ሙታን የእግዚአብሔርን ድምፅ ይሰማል። ሁሉም እሱን ለመቀበል ይነሳል። እኛ ተስፋ ያለን ሰዎች ነን። ተስፋ እንደሌላቸው ሰዎች አናዝን። አፈር ድሮም የተሰራ ነው፣ ከአፈር ነው። ወደ አፈር እግዚአብሔር ከመጀመሪያም ሲፈጥረን አፈር ነህና ወደ አፈር ትመለሳለህ ባለው መሰረት አፈር ወደ አፈር ተመልሷል። ስለዚህ እኛ አንድ ቀን ወንድማችን ይነሳል፣ እግዚአብሔርን ድምፅ ይሰማል። ሙታን ሁሉ ይነሳሉ ለፍርድ። ሞተን የምንቀር ሰዎች አይደለን። ስለዚህ ወገኖቼ ተስፋ እንደሌላቸው ሰዎች እንድናዝን እግዚአብሔር አይፈልግም። ስለዚህ ተስፋ እንደሌላቸው አናዝን። ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። አምላካችንና አባታችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም ይህን ጊዜና ይህን ሰዓት ምቹ ስላደረስልን፣ አየሩን እንደ ጸሎታችን ስለተቆጣጠር፣ ልመናችንን ስለሰማ ክብር በጌታ በኢየሱስ ስም ለአንተ ይሁን። አቤቱ አፈርን ወደ አፈር እንድንመልስ እድል የሰጠን አንተ ነህና ተመስገን። አሁንም አምላካችን እግዚአብሔር ለዚህ ቤተሰብ መጽናናት ይሁን፣ ሰላም ይሁን። ቤተሰብ መጽናናት ይሁን። ከዚህ በኋላ የሐዘን መንፈስ በአቶ ደሳለኝ ሱራጅ ሕልፈተ ሕይወት ምክንያት እዚህ ተገኝታችሁ የአበባ ጉንጉን የማኖሩን ሂደት የምታከናውኑት እንደሚከተለው ቅደም ተከተል ይሆናል። የአበባ ጉንጉን የማኖር ስነ ስርዓቱ ከተጠናቀቀ በኋላ ወደ ውጭ በመውጣት እንደገና ደግሞ የሕይወት ታሪካቸው ይነበባል ማለት ነው። አሁን የአበባ ጉንጉን በቅድሚያ የሚያኖሩንን ወይዘሮ እልፍነሽ ጋቦሬ ከነ ልጆቻቸው
በመቀጠል አብዮት ሱራጅ ያኖሩልናል። ወንድም ከነ እህታቸው ጭምር። በመቀጠል አቶ ስንታየው ወልደ ሚካኤል ከነ ቤተሰቦቻቸው የማኖሩን ስራ ያከናውናሉ። የቤተሰቦችን የማኖር ስነ ስርዓት ካከናወኑ በኋላ ቀጣይ የሚሆነው የሀዲያ ዞን አስተዳደር የአበባ ጉንጉን የማኖሩን ስነ ስርዓት ያከናውናል። ሰላም ነው። እሺ ምናልባት እንግዲህ ተራርቀን ስላለን ነው ይቅርታ እንጠይቃለን። የማኖሩን ስነ ስርዓት እልፍነሽ ጋቦሬ ከነ ልጆቻቸው ያኖራሉ። በመቀጠል አብዮት ሱራጅ ወንድምና እህቶች እንደዚሁ የማኖር ስነ ስርዓት ያኖራሉ። በመቀጠል አቶ ስንታየው ወልደ ሚካኤል የማኖሩን ስነ ስርዓት ያከናውኑናል ማለት ነው። ቤተሰቦችን አስቀድመን ከዛ ሌሎች ሴክተር መስሪያ ቤትን ነው የምንጠራው። ስለዚህ ቤተሰብ ካኖረ በኋላ ቀጥታ ወደ ሴክተር ስንሄድ የሀዲያ ዞን አስተዳደር በመጀመሪያ የማኖሩን ሂደት ያከናውናል። ቀጣይ የሀዲያ ዞን ብልጽግና ፓርቲ ጽሕፈት ቤት የማኖር ስነ ስርዓት ያከናውናል። ኤርሚያስ አቦ ዋጋ በመቀጠል የሀዲያ ዞን ግብርና መምሪያ በመቀጠል የዞኑ አካባቢና ጥበቃ በመቀጠል የሆሳዕና ከተማ አስተዳደር በቀጣይ የግቤ ወረዳ አስተዳደር ቀጣይ ሾኔ ከተማ አስተዳደር ቀጣይ ሶሮ ወረዳ ቡና ወረዳ ጃጁራ ከተማ አስተዳደር
ምዕራብ ባዳዋቾ ምስራቅ ባዳዋቾ ሌሞ ወረዳ አንድ ሌሞ ወረዳ ሻሸጎ የሾኔ ከተማ አስተዳደር ሚሻ ወረዳ አስተዳደር ፎንቆ ከተማ አስተዳደር ጎንቦራ ወረዳ ጊቤ ወረዳ አስተዳደር ከለላሞ ሆቴልና ስልጠና አክሲዮን ማህበር አቶ ኤርኪንጎ ባቾሬና ቤተሰቦቹ አቶ ጸደቀ ጌታቸውና ቤተሰቡ አበጋዝ ደገፋ ኤርጉዶና ቤተሰቦቹ አበጋዝ ደገፋ ኤርጉዶና ቤተሰቦቻቸው ሶሎና ቤተሰቡ ዘውዱ አረጋና ቤተሰቡ ዘውዱ አረጋና ቤተሰቡ አቶ ደግነ አባተና ቤተሰቡ ሰለሞን አኒቶና ቤተሰቦቹ ሰለሞን አኒቶና ቤተሰቡ ታምራትና ቤተሰቦቹ ቀጥል ወርልድ ብራይት ኮሌጅ አባ ገዳ ተመስገንና ቤተሰቦቹ አባ ገዳ ተመስገን ረተሙና ቤተሰቦቹ አባ ገዳ ተመስገንና ቤተሰቦቹ ቀጥል ሚሻሞ ዳሬቦና ቤተሰቦቹ ሚሻሞ ዳሬቦና ቤተሰቦቹ ደበበ ሻንቆና ቤተሰቦቹ ዳኛ ጸደቀ በቀለና ቤተሰቦቹ ዳኛ ጸደቀና ቤተሰቦቹ ታሪኩ ደፋርና ቤተሰቦቹ ታሪኩ ደፋርና ቤተሰቦቹ ቀጥል አየለ አንሴና ቤተሰቦቹ አየለ ኢቲሶና ቤተሰቦቹ አየለ ኢቲሶና ቤተሰቦቹ ኢቲሶ
አክሊሉና ቤተሰቦቹ ጎግፎ ቃል አለሚቱ አለምቦና ቤተሰቦች አለሚቱ አለምቦና ቤተሰቦቹ ሆመቾ ከተማ አስተዳደር ሜዳ ጨርሻለሁ። ሌሎች ስማችሁ ያልተጠራ አበባ ጉንጉን ልታኖሩ የመጣችሁ አኑሮ ተጠርቷል። በላይ ተጠርቷል። አኑሮ አልተጠራ። ይኸውልህ ጀነራል አንዴ ስንታየውና ቤተሰቦቹ ይለውና አንዴ አቶ ስንታየው ወልደ ሚካኤልና ቤተሰቦች የታል? አቶ ስንታየው ወልደ ሚካኤልና ቤተሰቦች አትዘጋብኝ። የነ ብሩክ ይዞ የነበሩት እና በማስም ላይ ተመዘገቡ። ብሩክ ይዞ የነበረው በማስም ላይ በቃ ጨርሰን አሉ። አሁን ወደ ህይወት ታሪክ ነው የምንሄደው። የህይወት ታሪክ በር ላይ ነው የሚነበብልን። በቃ አልቋል። ወደዛ እንሂድ። የህይወት ታሪክ በር ላይ ነው የሚነበበው። ወደዛ እንሂድ። ትንሽ ጋር የሚቀሩት ሙያተኞች ብቻ ናቸው። እናመሰግናለን። ክላስ ካላርገውና ሰው እስኪሰበሰብ ድረስ ትንሽ በቃ ደግን ነበር ያልቅሱ ኩራኩና ያልቅሱ ወይ ለኩ ኩራኩና አስተዋታ ባትኔ ካማል ዳላላ አሎ አማሎ አማላየኔ ውልኪናኔ ቤቶ አብጥቶ ይቆካ አላማዩን አማላየኔ ሃሎ አማሎ ይቤቶ ከአዳምሳ ይኖራስ ጨረቃ አየችን መቶቶ ሞተራሳ ዲታወሽ ቤጋ ቶቶ ሂራጋን ጎቶ ዶሎ ማንጅ ጎቶ ጭይግች ይቤቶ ይለይቱ ኮኪ ሙሉ ለነተነ ገነቆይ ጎቶ ጭይግች ኢድጋር ፊሮጫሚ ማሮባን ለቃጢሶ ቤሌን ኪያጠው ኮየኩኑ ቤሌን መስቀጠብ ጅናዎን ወዳልጫም ጊዜን ማስተዋት ባትኔ አባዬ
Maggaraggiamo bedako. Uwe to bebeyo. Maikate to bebeyo. Ileto masasa to bebeyo. Ala mulike watato. Era iyula anula tato. وزاكون دنام وزاكمو كراكون إيه جمرة كيف كراكون ما يو وزاكون Indu tilicho ama indu tilicho. Indu tilicho. Indu rakatancho. Umbam dade sojone. Birila. Umbam dade sojone. Obiskole. Rapika. Fanuli hokuduni he oile akim funtoko hin sokoko hundim le oko ileto anula yone baro hundi anula yone do yoy ileto kadane to indi dilicho ileto በብኑ በለዋቸው ንገሯቸው ቤተሰብ ወደዚህ ጋር ያቶ ደሳለኝ ሱራጅ ቤተሰብ ወደዚህ ጋር የምታሰናብቱኑልን አው ቤተሰብ ወደዚህ ጋር የማሰናበቻ ቦታ እዚህ ስለሆነ ወደዚህ ኑልን አው ከመነጋገሪያው ሳይሆን እዚህ አካባቢ ተዘጋጁ። የህይወት ታሪክ የምንነበብበት ጊዜ እሺ ሚሬ እዛ ሄዳችሁ ቁም። እዛ ወንዴ ሳጅን እዛ እሺ ለመፍተን የህይወት ታሪክ የሚነበብበት ጊዜ ይሆናል። ሁላችንም እንረጋጋ። ይጀምር። የአቶ ደሳለኝ ሱራጅ ጫኪሶ አጭር የህይወት ታሪክ ሐምሌ 24 ቀን 2016 ዓመተ ምህረት አቶ ደሳለኝ ሱራጅ ከአባታቸው ከአቶ ሱራጅ ጫኪሶና
እናታቸው ከወይዘሮ ኤራዮ ቡሽራ በሃዲያ ዞን በጊቤ ወረዳ በዳንጋና መሳልቾ ቀበሌ ልዩ ስፍራ ዳንጋ በሚባል መንደር በ1946 ዓመተ ምህረት ተወለዱ። አቶ ደሳለኝ ሱራጅ ዕድሜያቸው ለትምህርት ሲደርስ ከአንደኛ እስከ 5ኛ ክፍል ትምህርታቸውን በኤሬራሞ ትምህርት ቤት፣ ከ4ኛ እስከ 6ኛ ክፍል በሃደዮ የወንጌል አማኞች አንድነት ትምህርት ቤት፣ ከ7ኛ እስከ 8ኛ ክፍል በሞርሲቶ አንደኛና 2ኛ ደረጃ ትምህርት ቤት፣ ከ9ኛ እስከ 12ኛ ክፍል ደግሞ በቀድሞ ልጅ አበበ ወልደ ሰማት በአሁኑ አጠራር ዋቸሞ አጠቃላይ 2ኛ ደረጃ ትምህርት ቤት በመማር ያጠናቀቁ ሲሆን በ1973 ዓመተ ምህረት በጅማ መምህራን ማሰልጠኛ ተቋም በመግባት በመምህርነት ሙያ ትምህርታቸውን አጠናቀው ወደ መንግስት ሥራ የገቡ ሲሆን አንደኛ ከ1974 እስከ 1975 ዓመተ ምህረት ለሁለት ዓመታት በቀድሞ አጠራር ከፋ ክፍለ ሀገር ማጂ አንደኛ ደረጃ ትምህርት ቤት አገልግለዋል። ሁለተኛ ከ1976 እስከ 1979 ዓመተ ምህረት ድረስ በዚሁ ክፍለ ሀገር በጅማ አውራጃ በየሞረዳ ሾቶሪያ አንደኛ ደረጃ ትምህርት ቤት ለ4 ዓመት ሰርተዋል። ሶስተኛ በ1980 ዓመተ ምህረት በጅማ አውራጃ ሶኮሮ ወረዳ በጩካ አንደኛ ደረጃ ትምህርት ቤት አራተኛ ከ1981 እስከ 1985 ዓመተ ምህረት ድረስ በዚሁ አውራጃ ሰቃ ወረዳ ሸቤ መለስተኛ ደረጃ ትምህርት ቤት ካገለገሉ በኋላ በ1986 ዓመተ ምህረት ከኦሮሚያ ብሔራዊ ክልል ወደ ደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግስት ባላቸው ጠንካራ የሥራ አፈጻጸምና ብቃት ወደ ሐዋሳ መምህራን ማሰልጠኛ ተቋም በመዛወር ከ1986 ዓመተ ምህረት እስከ 1990 ዓመተ ምህረት ድረስ ለ5 ዓመታት በመምህርነት ሙያ በብቃት አገልግለዋል። አምስተኛ አቶ ደሳለኝ ሱራጂ ካላቸው የትምህርት ፍላጎት የተነሳ በ1991 ዓመተ ምህረት ሐዋሳ እርሻ ኮሌጅ በመግባት በግብርና ሙያ በዲፕሎማ ተመርቀዋል። ከዚያም በመቀጠል በ1991 ዓመተ ምህረት ወደ አርባ ምንጭ መምህራን ማሰልጠኛ ተቋም በመዛወር የሃዲይሳ ቋንቋን ለማሳደግ በሃዲይሳ እስከ 1993 ዓመተ ምህረት ድረስ በመምህርነት አገልግለዋል። ስድስተኛ አቶ ደሳለኝ ሱራጂ ካላቸው የሥራ ብቃትና ታታሪነት የተነሳ በ1994 ዓመተ ምህረት ወደ ተወለዱበት ዞን በመመለስ በጊቤ ወረዳ የግብርናና ገጠር ልማት ጽሕፈት ቤት ኃላፊ በመሆን ሕዝባቸውን አገልግለዋል። ሰባተኛ ከ1995 ዓመተ ምህረት እስከ 1997 ዓመተ ምህረት ድረስ ለ3 ተከታታይ ዓመታት የወረዳው አቅም ግንባታ ጽሕፈት ቤት ኃላፊ በመሆን ስምንተኛ ከ1998 እስከ 1999 ዓመተ ምህረት ድረስ በዚያ ወረዳ የትምህርት ጽሕፈት ቤት ኃላፊ በመሆን በግንባር ቀደምትነትና ቆራጥ አመራር በመስጠት አገልግለዋል። ዘጠነኛ ከ2000 እስከ 2002 ዓመተ ምህረት ድረስ በሃዲያ ዞን የሌሞ ወረዳ የግብርና ጽሕፈት ቤት ባለሙያ በመሆን ሰርተዋል። አስረኛ አቶ ደሳለኝ ሱራጂ ለትምህርት ካላቸው ከፍተኛ ፍላጎት የተነሳ የመጀመሪያ ዲግሪ ትምህርታቸውን በ2002 ዓመተ ምህረት ከኢትዮጵያ አድቬንቲስት ኮሌጅ በማህበረሰብ ልማት ትምህርት ዘርፍ ተመርቀዋል። 11ኛ ከተመረቁ በኋላ ከ2003 ዓመተ ምህረት እስከ 2011 ዓመተ ምህረት ድረስ በሃዲያ ዞን ግብርና መምሪያ በመሬት አስተዳደር እና አጠቃቀም በምግብ ዋስትናና በሌሎችም የግብርና ሙያዎች ለ9 ዓመታት በባለሙያነትና በኃላፊነት የተጣለባቸውን ኃላፊነት በከፍተኛ ትጋትና ታታሪነት መንግስትና ሕዝብን አገልግለዋል። 12ኛ አቶ ደሳለኝ ሱራጂ ካላቸው የሥራ ጥንካሬና ብቃት የተነሳ በ2012
ዓመተ ምህረት ወደ ዞኑ የደንና የአካባቢ ጥበቃ ጽሕፈት ቤት በመዛወር ከ2012 እስከ 2014 ዓመተ ምህረት ድረስ በጽሕፈት ቤቱ በባለሙያነት በኃላፊነት እያገለገሉ ቆይተው ከ2015 ዓመተ ምህረት ጀምሮ እስከ ሕልፈተ ሕይወት ጊዜያቸው ድረስ የሃዲያ ዞን የመልካም አስተዳደር ጉዳዮች ጽሕፈት ቤት ኃላፊ በመሆን በሕመማቸው ወቅት እንኳ ሕዝብና መንግስትን ለማገልገል ከፍተኛ ሐሳብ የነበራቸው ሲሆን አቶ ደሳለኝ ሱራጂ በሕይወት ዘመናቸው ሕዝብና መንግስትን በተመደቡበት ሙያ ዘርፍ ደከመኝ ሰለቸኝ ታከተኝ ሳይሉ በፍጹም ቅንነትና ታታሪነት ሰርተው ዕውቀታቸውን ጉልበታቸውን እና ጊዜያቸውን መስዋዕት ያደረጉ ትልቅ የሕዝብና የመንግስት ታማኝ ልጅ ነበሩ። አቶ ደሳለኝ ሱራጂ በጊቤ ወረዳ በግብርናና ገጠር ልማት ጽሕፈት ቤት ኃላፊ ሆነው ባገለገሉበት ወቅት ወረዳው በአዲስ መልክ የተደራጀ በመሆኑ ሕዝብን ከሕዝብ ጋር ለማገናኘት የመንገድ መሠረተ ልማት ያልነበረ ስለሆነ ከሆመቾ እስከ አዴ አና፣ ከሆመቾ እስከ ሸቾ፣ ከሆመቾ እስከ ሀደራ፣ ከሆመቾ እስከ ሀሊሊቾ ህብረተሰብን በማስተባበርና በምግብ ዋስትና ፕሮግራም በማቀናጀት መንገድ በማሰራት ከፍተኛ አስተዋጽኦ አበርክተዋል። በተጨማሪም በወቅቱ መንግስት ለድሆችና መሬት ለሌላቸው አርሶ አደሮች መሬት ለመስጠት የሰፈራ ፕሮግራም ባመቻቸው ዕድል ሰፋሪዎችን በመሰብሰብ ይዘው እስከ ከፋ አካባቢ በመሄድ ከፍተኛ ሥራ የሰሩ ለሕዝብ አሳቢ አባት ነበሩ። አቶ ደሳለኝ ሱራጂ በዞን ደንና የአካባቢ ጥበቃ ባለሙያና ኃላፊ ሆነው ባገለገሉበት የመንግስትን የአረንጓዴ አሻራ ልማት ሥራ አቅጣጫ በመከተል በዞኑ በሁሉም አካባቢዎች ችግኞች እንዲተከሉና እንክብካቤ እንዲደረግ ከፍተኛ ሙያዊ አስተዋጽኦ ያደረጉ ሰው ነበሩ። አቶ ደሳለኝ ሱራጂ በሃዲያ ዞን የመልካም አስተዳደር ጉዳዮች ጽሕፈት ቤት ኃላፊ በመሆን በሚያገለግሉበት ጊዜ ከወረዳዎችና ከከተማዎች እንዲሁም ከተለያዩ ማህበረሰብ የሚቀርበውን አቤቱታና ውስብስብ ችግሮችን በቅንነት በአስተዋይነት በትዕግስት በማድመጥና እውነቱን ከሐሰት በማጥራት እንዲሁም አቤቱታ እስከ ቀረበበት ቦታና ተቋም ድረስ በመሄድ አጣርተውና ለይተው መፍትሄ የሚሰጡ ከአቅማቸው በላይ ሲሆን ለሌላ መፍትሄ ለሚሰጥ አካል የሚያቀርቡ ታላቅ የመፍትሄና የፍትህ ሰው ነበሩ። አቶ ደሳለኝ ሱራጂ በመንፈሳዊ ሕይወታቸው በጅማ ሸቤና በሐዋሳ ገነት ቤተ ክርስቲያናት በቤተ ክርስቲያን ሽማግሌነትና በድቁና እንዲሁም በመንፈሳዊ ስነ ጽሑፍ አምላካቸውን ያገለገሉ ሲሆን በወንጌል ስደት ወቅትም ለወንጌል እስከ መሰደድ የደረሱ የእምነት አርበኛ አባት ነበሩ። አቶ ደሳለኝ ሱራጅ ጫኪሶ ካላቸው የልማትና የሕዝብ ተጠቃሚነትና ፍላጎት አንጻር በአካባቢው ባልተለመደ ሁኔታ ሕዝብን በማስተባበርና በማወያየት በጋራ በመሆን የጋራ ልማት የሆነውን ከላላሞ አክሲዮን ማህበር በማስጀመር ከፍተኛ አስተዋጽኦ ያበረከቱ ጠንካራ የልማት ሰው ነበሩ። አቶ ደሳለኝ ሱራጂ ለአቅመ አዳም እንደደረሱ በ1981 ዓመተ ምህረት ከትዳር አጋራቸው ከወይዘሮ እልፍነሽ ጋቦሬ ጋር ትዳር መስርተው አንድ ወንድና ሁለት ሴት በድምሩ 3 ልጆችን አፍርተው አስተምረው ለወግ ማዕረግ ያበቁ በማስተማር ከፍተኛ ደረጃ እንዲደርሱ በማድረግ እስከ ዶክተሬት ደረጃ ያደረሱ እና ለብዙዎች አርያና ምሳሌ የሆኑ መልካም አባት ነበሩ። አቶ ደሳለኝ ሱራጂ ባጋጠማቸው ሕመም ምክንያት በአዲስ አበባ በግልና በመንግስት ሆስፒታሎች ሲታከሙ ቆይተው ሕመማቸው ሊሻላቸው ባለመቻሉ ሐምሌ
21 ቀን 2016 ዓ.ም በተወለዱ በ70 ዓመታቸው ከዚህ ዓለም በሞት የተለዩ ሲሆን አፈር ነህና ወደ አፈር ትመለሳለህ በሚለው አምላካዊ ቃል መሰረት በዛሬው ዕለት ቤተሰቦቻቸው ወዳጅ ዘመዶቻቸውና ጓደኞቻቸው በተገኙበት በሆሳና ሙሉ ወንጌል አማኞች መካነ መቃብር የቀብር ስነ ስርዓታቸው ተፈጸመ። እግዚአብሔር ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለሥራ ባልደረቦቻቸው መጽናናትን ይስጥልን። ከቤተሰቦቻቸው አንዴ አረፍ በሉልን። Waamita koko waamua waamiswa hoga kote. Nanamo. Matos wantomo grasalanyin. Baton hundi chonnen. Kilo danambatim. Kamo nomisam kamo lakamisam. Hadi mulone kesa. Hadi mulone iton gara. Inson gara. Makini mani. ሁንደችም ሐዋፍ ኦግ ማርዋ ኮታዳኒም ኢሮምባቲም ኡምባቲም ማኑ ወደይ ሙሪም እና ከባ ካ ሀዲይ ዞን ሀዲይ ክልል መንግስት በጣኑ አሳዳሉ ከኔ ለገም ከባ ከበህለይን ካይስራ ማኪኒ ማኒ ማኪና ማና ሂልዳ ወታደራ አመዳ ከቤት ዋሚሱካ Hadi wama seona ile. Wama seona. Hadi zanu wae gerona ile. Ni wae gerona. Hanis lefon. Dasalan amana. Lemo soyo konos lemo. Lemme matoro shama ko dasalan. Abio suraja kamok. Kaitison dabubi masao mawara masai mogap. እና ከባላ ዳሳላኝክን ለምላንዳ ማትቤትቾ ካሌሆ ካዛሪ ሙራበለ አራ ሙራሞና ካሌሆ ካዛር ፈታኪየለ አራ ፈታኪዮና ዋሱም ካሌሆ ካዲንጋሌው ካዛር ናኪዘቸለ አሜን ኦድናኮኔ ካለምለም ቀራንቲታኖ ሺየለ አራ ሺ ሆና ዋሚታ ኮኮ Anichanichim ummin minage. Amen. Munagele. Mana machese. Machese mana. Dan badimi wainam danam yada che wain leten danu kofi. Manshuk danamo mundim la kakamo biraka kuraka bulube. Ai kino dabi, kino luwi. Asmatin nemiuka, danin nemiuka. ሙልማንም ቅናታ ከዶለ አሻሽዱታ አይላውኮ ገለኝነም በጣኮ ማንሟ ኦክ ሲንዘሪን ሲሪኦቤሳ ኢጣውሲን ሲሪኦቤስ ኢጠባዩውን ኢትጎዳኙውን ኢዴሆሶማንን ሲሪኦቤሳ አይታን በጢማ ካይሱኮ ቀቂሶ መሌሱኮ ከለሳ ኪዶነ አጋን ከብረ ሲዘሞቤስ ዋተገረየ ዋገሮና Tegere. Amen. Setan kawuli laona anan sabah anan badoman nundin kurona. Asumi urona.